ውክልና የሰጠን ሰው ቢሞት በዛ ውክልና መስራት እንችላለን ወይ? እንዴት አደራችሁ? ጠበቃና የህግ አማካሪ ሲናን ግርማ ነኝ። አንድ ሰው ውክልና ሊሰጠን ይችላል። ከዛ በኋላ ቢሞት ወይንም በስፍራው አለመኖሩ ቢረጋገጥ ወይንም የንግድ ስራውን ቢከስር ወይንም ደግሞ ችሎታ ቢያጣ ውክልናው ሌላ ተቃራኒ ቃል ከሌለ በስተቀር ውክልናው አውቶማቲካሊ ይቆማል ማለት ነው። ምንም የጽሁፍ አቤቱታ ሳያስፈልግ ሌላ ተጨማሪ ስምምነት ሳያስፈልግ አውቶማቲካሊ ይቆማል ማለት ነው። ይቀራል፣ ውክልናው ይቀራል። በዛ ውክልና መስራት ወደ ወንጀልም ሊወስድ ይችላል። ነገር ግን በዚህ በተወከልነው ውክልና መሰረት የሆነ ስራ ጀምረን ያንን ስራ በዚህ ምክንያት ቢቆም ወይ የወከለን ሰው በመሞቱ ምክንያት እኛ አውቶማቲካሊ ስራውን ብናቆም በዚህ ሰው ላይ ከፍተኛ የሆነ ጉዳት የሚደርስ ከሆነ ወራሾቹ ወይንም ህጋዊ እንደራሴዎች ወይ ህጋዊ ሰዎች እሱ ስራውን የሚቀበሉ ማለት ነው ወራሽነታቸውን እስኪያረጋግጡና ጉዳዩን እስኪያስቡበት እንዴት እንደሚያስኬዱት ሁኔታውን እስከሚያስተካክሉ ድረስ ግን ያኛውን ስራ መስራት አለበት። ለምን አደጋ የሚደርስበት ከሆነ ለምሳሌ የፍርድ ቤት ጉዳይ ከሆነ አሁን በውክልና ጠበቆች ጉዳይ እንይዛለን። ያ የወከለን ሰው ቢሞት ያንን የፍርድ ቤት ጉዳይ ብናቆም ጉዳዩ ስለሚበላሽ ወራሾቹ መጥተው ጉዳዩን እስኪቀበሉን ወይ ውክልና እስኪሰጡን ድረስ ያኛውን የፍርድ ቤት ጉዳይ እንቀጥልላቸዋለን ማለት ነው። በተረፈ ግን በሞተ ሰው ውክልና መስራት አይቻልም። በከሰረ ሰውም አይቻልም። ችሎታ ባጣ ሰውም አይቻልም። ሌላው ደግሞ በስፍራው በሌለ ሰውም አይቻልም። ተቃራኒ ቃል ከሌለ በስተቀር ማለት ነው። አንቀጹ ኮሜንት ተቀምጧል። አመሰግናለሁ።